ዳያስፖራዎች የቤት ብድር ወይም ደግሞ የመኪና ብድር እንዲመቻችላችሁ ትፈልጋላችሁ? ታዲያስ ይህ ቪዲዮ ለእናንተ ነው። በዚህ ቪዲዮ ዲያስፖራዎች እንዴት የቤት ብድር ወይም ደግሞ ሞርጌጅ ሎን እንዲሁም የመኪና ብድር ማመቻቸት እንደምትችሉ በዝርዝር እንመለከታለን። ቪዲዮውን ላይክ አድርጉት። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በተለያዩ የዓለማችን ሀገራት የምትኖሩ ዲያስፖራዎች በተለይ በአሜሪካ፣ በካናዳ፣ በአውሮፓ፣ በእንግሊዝ፣ በተለያዩ በዱባይ የምትኖሩ እጅግ ውድ የሆነ ከረንሲ ወይ ደግሞ የውጭ ምንዛሬ እየተከፈላችሁ በየጊዜው ለቤተሰብ ብር የምትልኩ እስካሁን የቤት ብድር ወይም ደግሞ ሞርጌጅ ሎን እንዲሁም የመኪና ብድር ዋትኤቨር ሌሎችም ብድር ጭምር ካላመቻቻችሁ እጅግ በጣም ዘግይታችኋል ብቻ ሳይሆን በጣም ተሸውዳችኋል። በዛሬው እንግዲህ የቤት ብድር ወይም ደግሞ የመኪና ብድር እንዲሁም ሌላ ብድርም እንድታገኙ የሚረዱ ሁለት መንገዶች ልጠቁማችሁ። የመጀመሪያው ፎሬን ከረንሲ አካውንት መክፈት ነው፣ ወይም ደግሞ ዶላር አካውንት ብቻ በዶላር የሚቀመጥበት አካውንት መክፈት ነው። የዶላር አካውንት ኢትዮጵያ ስትመጡ ወይም ደግሞ በወኪሎቻችሁ በኩል ዶላር ልካችሁ በዶላሩ ወይም ደግሞ ዋትኤቨር የውጭ ምንዛሬው ሴቭ የምታደርጉበት የፎሬን ከረንሲ አካውንት መክፈት ወይም ደግሞ ማስከፈት አለባችሁ። ያ ለምንድን ነው የሚጠቅማችሁ? ከተለያዩ ስራዎች የምታገኙት እጅግ ውድ የሆነ ከረንሲ ማለትም ዶላር፣ ፓውንድ፣ ዩሮ ዋትኤቨር ኢትዮጵያ ውስጥ ባሉ ባንኮች በጣም ከፍተኛ ዲማንድ አለው። ኢትዮጵያ ውስጥ ባሉ ባንኮች ከፍተኛ የውጭ ምንዛሬ ፍላጎት እስካለ ድረስ እናንተ የምትከፈሉትን የውጭ ምንዛሬ ይዛችሁ ከባንኮች ጋር መደራደር ትችላላችሁ ማለት ነው። ያ እንዴት ነው የምታደርጉ? ለምሳሌ ፎሬን ከረንሲ አካውንት ከፍታችሁ ፎሬን ከረንሲ ሴቭ ብታደርጉ ባንኮች ለእናንተ የሆነ ነገር እንዲያመቻቹላችሁ መጠየቅ ትችላላችሁ። ባንኮች በበጎ የሚመለከቱት ጥያቄ ነው። ምክንያቱም በዶላር ሴቭ አደረጋችሁ ማለት አንደኛ የውጭ ምንዛሬ ያገኛሉ። ሴቭ ስታደርገው በዶላር ነው፣ ስትከፍሉም በዶላር ነው። ሁለተኛ ምንድን ነው? አካውንት እንኳን ባይኖራችሁ በብላክ ማርኬት በኩል እየቸበቸባችሁ የተወሰነ ዲፈረንስ ለማግኘት ወደ ቤተሰቦቻችሁ የምትልኩ ወንድም እህቶች አላችሁ። ያ ደግሞ እንደገና በእኔ በኩል ስህተት ይመስለኛል። ለምን መሰላችሁ? ወደ ፋሚሊ የምትልኩትን ብር እያንዷንዷን ዶላር ወይም ደግሞ የውጭ ምንዛሬ በስማችሁ አድርጋችሁ ፎሬን ከረንሲ ትራንዛክሽን ሂስትሪ እንዲኖራችሁ ማስደረግ ትችላላችሁ። አንደኛ በአንድ ባንክ በኩል አድርጉት፣ ይህ በጀመራችሁት ባንክ። ከዛ በኋላ ያ ፎሬን ከረንሲ ትራንዛክሽን እናንተ ብድር በምትጠይቁበት ሰዓት ጥያቄያችሁ እንዲመለስላችሁ ከፍተኛ ተጽዕኖ አለው ማለት ነው። ስለዚህ እነዚህ ሁለት መንገዶች ኦልሬዲ ለባንኩ ውለታ እንደዋላችሁ ነው የሚቆጠረው። ባንኩም እናንተ በምትጠይቁት ሰዓት የጠይቃችሁን ጥያቄ የመለስ እድሉ ከፍተኛ ነው ማለት ነው። ምንድነው የምትጠቀሙት? ከሌላ ኢትዮጵያ ውስጥ ከሚኖር ዜጋ በተለየ ምንድነው የምትጠቀሙ? አንደኛ ለእናንተ የሚሰጠው ብድር በአነስተኛ ወለድ ነው። ሁለተኛ የረጅም ጊዜ አከፋፈል ነው። ሶስተኛ ቅድሜ ክፍያው ትንሽ ነው ወይ ደግሞ ዳውን ፔይመንቱ በጣም ዝቅተኛ ነው ማለት እንችላለን። ለምሳሌ ብዙ ባንኮች ከ30 እስከ 50% አስይዘህ ነው የቤት ብድር የምታገኘው ወይ የመኪና ብድር የምታገኘው። እናንተ በ10% ከፍላችሁ ራሱ የቤት ብድር የምታገኙበት እድል ከፍተኛ ነው ማለት ነው። ምክንያቱም እናንተ ወደ ብር እየተመነዘረ ቢሆንም ነገር ግን ስትልኩ በዶላር ስለሚላክ ለምሳሌ በየወሩ 50 ሺህ ብር በኢትዮጵያን ብር የምትልኩ ከሆነ የተወሰነ ከቆጠባችሁ 50 ሺህ ብሩ በየወሩ $300 ትልካላችሁ ማለት ነው። ብሩ እናንተ ፔይመንቱ በምንድን ነው የሚያገኙት? ዳውን ፔይመንቱ በዶላር ነው የሚያገኙት ማለት ነው። ለአንድ ባንክ 300 ትልኩለታላችሁ። ከዛ በኋላ ባንኩ መንዝሮ 50 ሺህ እናንተ ወደ ቁጠባ ያዘዋውራል ማለት ነው። እንዲህ አድርጋችሁ ነው የምትስማሙት። ለምሳሌ ዳውን ፔይመንቱ በዶላር ነው የምከፍለው ስላችሁ በዶላር ሳይሆን ዶላር ልካችሁ ታስመነዝራላችሁ ማለት ነው። የብድሩ ክፍያም በዶላር ነው ወይ ደግሞ ብቻ በውጭ ምንዛሬ ነው፣ በዩሮ ነው ዋትኤቨር ማለት ነው። ግን ተመንዝሮ ብድር እንዲከፈል ምክንያቱም በብር ስለሚያበድሩ ማለት ነው። አንድ ባንክ በዚህ መልኩ ከጠየቃችሁ
ያ ጥያቄ በእርግጠኝነት ሙሉ በሙሉ የእናንተ ጥያቄ ይመለሳል። ግን ትራንዛክሽናችሁ አንዱ ባንክ አንድ ቀን አንዱ ባንክ እንትን ምናምን ባታረጉት ይመረጣል። ምክንያቱም አንዱ ባንክ ሲሆን የተሻለ ትራንዛክሽን ይኖራቸዋል። ባንኩም ለእናንተ ክሬዲት እንዲሰጣችሁ ማለት ነው። በዚህ መልኩ ከመጣችሁ እኔም ራሱ የእናንተን ጥያቄ ልመልስ እችላለሁ። እኔ በምሰራበት ቅርንጫፍ የእናንተን መልስ ለመመለስ ምንም አይከብድም፣ ቀላልም ነው። መጠየቅም ትችላላችሁ ማለት ነው። እናንተ ቤት ወሳኝ ነው። ምክንያቱም አንዳንዴ ሳያቸው ቀላል የማይባል ዲያስፖራዎች ከ2 ዓመት ከ3 ዓመት አንድ የኢትዮጵያ ውስጥ ሲመጡ ለሆቴል ኪራይ የሚያወጡት ወጪ ቀላል ወጪ አይደለም። የራሳቸው ቤት ቢኖራቸው ደግሞ አስቡት እንግዲህ። ይሄ የተሻለ ነው ለእናንተ እጅግ በጣም የተሻለ ነው። ብትከፍሉ በወር ቢከፈል ገፋ ቢል ከ70 ሺህ ከ50 ሺህ ከ60 ሺህ በላይ አይሆንም። ትንሽ ዶላር ልካችሁ የተሻለ አሴት ብትገነቡ ባይነኝ ማለት ነው። ቻናላችንን ሰብስክራይብ አድርጉት። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ቴንክ ዩ